እናገራለሁ ባይሆን ወክዬ ማለት ነው። እግዚአብሔር መልካም ነው። በዋቂለን ሳይራ ሁሉ ጊዜ ምስክርነት እናገራለን። ብታስተውሉልን ደስ ይለናል። የሆነ ጊዜ በእግዚአብሔር ፊት እንጸልይ ነበርና የሆነች እህታችን ሁለት ጊዜ እርጉዝ ሆና ሁለት ጊዜ ፌል አደረገባት። ሁለት ጊዜ ማለት ነው። በመካከላችን ልጅ ሁለት ጊዜ እርጉዝ ሆና ሁለት ጊዜ ፌል አደረገባት። ምን ማለት ፈልጌ ነው? የመጀመሪያ ዞን ፌል አደረገባት። ሁለተኛ ዞን ምንድን ነው? ኤክቶፒክ ፕሬግናንሲ መሰለኝ ልክኛ እንደዛ ነው የተባለው ተብሎ እና ፌል አደረገባት እና በጣም ከባድ ነበር እና ባለሙያዎች ብዙ ነገር ነው የተናገሩት፣ ብዙ ነገር ነው ያሉት። ክብር ለጌታ ነው። አሜን አሜን። እና በጣም በእግዚአብሔር ፊት እንጸልይላት ነበር። አስታውሳለሁ የሆነ ቀን ተራራ ላይ እንጸልይ ነበርና ጸለይንላት። ጌታ ይባረክ። ባለፈው ሳምንት እግዚአብሔር ወንድ ልጅ ሰጣታል። ሰጥሻል ወንዳላት ወንድ ልጅ ሰጣት። ለማረጋገጫ ያህል መናገር እንፈልጋለን። ሁልጊዜ እግዚአብሔርን ማመስገን ስላለብን እዚህ ቤተክርስቲያን እግዚአብሔር ወንድ ልጅ ሰጥሻለሁ ብሎ ተናግሯል። በወንድማችን በኩል ማለት ድራሜ ፕሮግራም ላይ ወንድ ልጅ ሰጥሻለሁ ብሎ ተናግሯል። ወንድ ልጅ ነው ያለው ጌታ። ጌታ አይሳሳትም። ወንድ ልጅ ሰጥቷታል። እንደገና እስኪ መልእክታ ጌታ ይመስገን። እና ዛሬ የኛ አባል ሁለት ሰዎች ቤት ናቸው። የወንድማችን አዲሱ ባለቤትም አንድ ቀን አልጋ ገቡ፣ አንድ ቀን ወለዱ። እስኪ ጌታ ለጌታ ይባል። እሱ ወንድ ልጅ ነበረው፣ እግዚአብሔር ሴት ልጅ ሰጠው። ለእሷ ደግሞ ወንድ ልጅ ሰጣት። ሴትና ወንድ እንደገና እግዚአብሔር ሰጠን። ክብር ለጌታ። እንግዲህ እኛ ሰበብ እየፈለግን መዝሙር እንጽፋለን፣ ለጌታ እንዘምራለን። ሃሌሉያ።
በየዘመናት ይቀይራል። ታሪክሽ ለዘመናት እምቢ ያለሽ ታሪክሽ በጌታ በኢየሱስ ይቀየራል። አሜን። ክርስቶስ ታሪካችንን ይቀይራል። ኢየሱስ ክርስቶስ አከሰማትናፍ ዛሬ ልጅ አጣችሁ በተለያየ አይነት ነገር እግዚአብሔር ለምን ተወኝ ለምን ረሳኝ የምትሉ ተስፋ